አልሐምዱሊላህ። ጥያቄ አለኝ። እኔ ክርስቲያን ነኝ እና ጀስት ኪዩሪየስ ስለሆንኩኝ ነው ልጠይቅ የፈለግኩት አንዳንድ ነገሮችን። አንደኛ ይሄ የሴቶችና የወንዶች ያለው ነገር አይ ቲንክ ይሄ ሃይማኖቱ ለወንዶች የሚያደላ መስሎ ስለታየኝ ስፔሻሊ ለምሳሌ ይሄ ሴት ልጅ ሽቶ ማድረግ አትችልም፣ የሴት ልጅ ሂጃብ የምታደርገው ከወንድ አይን ለመጥፋት ነው ምናምን ነገር ስተፍ የሚሉት ነገሮች ከወንድ አይን ውስጥ ላለመግባት ነው። ስፔሻሊ ኒቃብ የሚያደርጉ ሴቶች እንደዛ ነው ምክንያታቸው ምናምን ነገር የሚለው ነገር ስላልገባኝ ነው። እዛ ሲሊ ዘ ፖይንት የመጀመሪያው ጥያቄ ኔት አድርገሽ የሚረብሽ ድምፅ አለ መሰለኝ። የመጀመሪያው ጥያቄ ሶስት ነገራቶችን ያነሳቸው ጥያቄዎቹ ሁለት ናቸው። የመጀመሪያው ግን ምንድን ነው? እንዳው ሴት ልጅን ጨቁን ያደረገ ወይም ለወንድ ልጅ እንትን ያለ ይመስለኛል፣ ያዳለ ይመስለኛል። እንደዚህ አይነት ስሜት ነው። ወደ እሱ እንመጣለን። ወደ ጥያቄዎቹ አጭር ስለሆኑ እንመልሳቸውና የመጀመሪያው ጥያቄ ምንድን ነው? ሽቶ ሴት ልጅ መቀባት አትችልም በእስልምና የሚል ነው። ይሄ ስህተት ነው። ሴት ልጅ ሽቶ መቀባት አትችልም በእስልምና የሚል የለም። ግን መቼና ለማን እንዴት የሚለውን አስቀምጧል ኢስላም። ሙሉ በሙሉ እንዳው በጥቅሉ ሴት ልጅ ሽቶ አትቀባ አላለም ኢስላም። ገብታችኋል አይደል? ሴት ልጅ ሽቶ መቀባት ትችላለች። ግን እንዴት ነው የምትቀባው? ለማን ነው? ሁለተኛ ነገር ምንድን ነው? ሴት ልጅ ጅልባብ የምትለብስበት ዓላማ ምንድን ነው የሚል ነው። ገብታችኋል? እንዳ ከወንድ ልጅ ካለው አንጻር ነው ወይ ሚለው ይመስለኛል። የሚለው ስምሽ ብለው በደንብ አዳጫ። አምላክ አንድን ህግ ሲደነግግ ጊዜ ከበስተጀርባው ትልቅ ዓላማ አለው። መጀመሪያ ልናነሳ የሚገባው ነገር ምንድነው? ከዚህ ጋር አምላክ ይሄን ለምን እንደከለከለ እንድታውቁ ዘንድ ዝሙት የሚባል በጣም ታላቅ ኃጢአት እንዳለ ታምኛለሽ። እኔም አምናለሁ፣ አንቺም ሁላችንም የምናውቀው ነገር ነው። አምላክ ይሄን ነገር አጥብቆ ከልክሏል። ዝሙት ብቻ ሳይሆን ኢስላም የከለከለው በጣም ደስ የሚለው ወደ ዝሙት የሚወስዱ ማናቸውንም በሮች ሁሉ ዘግቷቸዋል እንዳለ፣ ሰዎች ወደዛ እንዳይደርሱ። ከሚያደርሱት መዳረሻዎች መካከል ምንድን ነው ከተባለ አንድ ሰው መቼም ቀጥታ ሄዶ የሆነች ሴት ጋር ዝሙት አይሰራም። ወደ እርሷ የሚያደርሰውን ነገራቶች ግን እነዛን መጀመሪያ መንደርደሪያዎችን ከሄደ በኋላ ነው። እነዚያን መንደርደሪያዎች ናቸው አሁን አላህ የከለከላቸው የጠየቅሻቸው ጥያቄዎች። ሴት ልጅ ተውባና ተቆነጃጅታ በምትወጣ ጊዜ ወንድ ልጅ በአይኑ የመማረክ ባህሪ ያለው፣ የዛኔ ያንን ባየ ጊዜ በእርሷ ላይ ተውባና ተቆነጃጅታ እንደፈለገች ተገላልጣ ስትሄድ ጊዜ ሰይጣን ስራውን ይሰራል። ይህች ልጅ እንዴት ያማረ ቁመና አላት፣ እንዴት ያማረ ከለር አላት፣ እንዴት ያማረ ውበት አላት፣ ሽታዋና መዓዛዋ እንዴት ደስ የሚል ነው ጠረኗ ብሎ ይማረካል። ቀጥታችን ልጅ ለምን ስልኳን አልቀበልም ይላል። ከዚያ ይቀበላል። የሆነ ቀን ለምን ሻይ ቡና አንልም? ከዚያ ሻይ ቡና ይባባላል። የሆነ ቀን ለምን አብረን አናድርም? ይቀጥላል ቀጥታ። አሁን አየሽ ኢስላም የዘጋቸው እንዲህ አይነት ነገራቶችን ነው። ስለዚህ ሴት ልጅ አትቀባ ሳይሆን ሽቶ ያለው ከባዕድ ወንዶች ጋር ወደ ፈተናና ወደ ኃጢአት የሚጥላት የሆነን ነገር አታድርግ ነው። የሰውነቷን ክፍል ገላልጣ ብትሄድ ለእርሷ መደፈር የሚባል ነገር አለ። በእርሷ ላይ ጥቃት ሊያደርስባት ይችላል። ይሄ በተጨባጭ የምናውቀው ነገር ነው። ያንን ነገር ባየ ጊዜ ሰይጣን በመካከል ስራውን ይሰራል። እንዲሁም ለእርሱም ወደ ኃጢአት የሚጥለው ነገር ሆነበት። ለእርሱም ለሁለቱም ሲል ነው። እዛ አጸያፊ ነገር ላይ እንዳይወድቁ አምላክ አላህ ስብሐነ ወተዓላ ይህንን በር ዘጋላቸው። ገብቷቸው አላርላ። ስለዚህ ሴት ልጅ ለተከበረው ለባሏ እንዲሁም ደግሞ ሴቶች ብቻ ባሉበት የዛኔ እንደፈለገች ብትቀባባ ችግር የለውም ኢስላም። ገብቷቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ነገር ግን ባዕድ ወንድን ወደ ፈተና የሚጥል ነገር ሲሆን ጊዜ ነው የተከለከለው። ነቢ ሰለላሁ ዐለይሂ ወሰለም አዩማ ምርአትን ኸረጀት ሚን በይቲሃ ሙተዓጢራ ሊየጅደ ሪሐሃ አልአጃኒብ ፈሂየ ዛኒያ አሉ። ማንኛውም ሴት አሉ ተውባና ተቆነጃጅታ ተቀባብታ ሽቶዎችን ከቤቷ ከወጣች ዓላማዋ ምን? ባዕድ ወንዶች ሽታዋንና ጠረኗን ያገኙ ዘንድ። ተመልከች፣ ከዚህ ጋር ነው ያያዘው። እንደዚያ ካደረገች እርሷ ወደ ዝሙት የሚጠራውን መንገድም በእርግጥ አደረገች አሉ። ያ ማለት ሴት ልጅ የሰውነቷን ክፍሏን የሚገላልጥ ለብሳ በሄደች ጊዜ ሰይጣን የሚሰራውን ታውቂያለሽ። ቀጥታ ወደዚያ ነገር ይጋብዘዋል። ያኛ ይመጣል፣ ይጠይቃል፣ የሚፈልገውን ከሷ ለማግኘት ይሄዳል። ነገር ግን ይሄን ነገር ዘጋቸው ኢስላም። ተቸላ አንደኛ እሱ ነው፣ የእርሷን ክብር ለመጠበቅ ነው። የሚገርምሽ ቁርአን ለወንዱ ሲል ብሎ አይደለም ይሄን የተናገረው፣ እርሱንም በእርግጥ ወደ ዝሙት እንዳይጥለው ብሎ ነው። ያንን ባየና በተማረከ ጊዜ እርሷንም ግን አላህ ስብሐነ ወተዓላ ሲያነሳ ምን አለ? ስለ ሂጃብ ሲያዝ ጊዜ ያዘዘባቸውን ዓላማ ሲናገር እንድትሸፈን እንድትለብስ ያዘዘበትን
ቃለ ስብሓነሁ ወተዓላ ፊ አኺር ሱረት አልአሕዛብ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒም አለ። አንተ ነቢይ ሆይ ሚስትህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው አለ። ለምን? ዛሊከ አድና አን ዩዕረፍነ፣ ይህ እንዳይታወቁ ይረዳቸዋልና አለ። ማለት የሰውነት ክፍላቸውን እንዳይታይ እንዲሰትርላቸው ይረዳቸዋል። ከዚያስ ፈላ ዩእዘይን፣ አይለከፉም አለ። አያችሁ ጥቅሙ ለማን ነው? በዋናነት እንዳይለከፉ ይረዳቸዋል። ሴት ልጅ ተደፈረች መባልን አጸያፊ፣ ይሄንን ከባድ ነገር ዘግናኝ ነገር መስማት ይፈልጋል? የለም። ይሄ ነገር እንዳይሆን ነው መጀመሪያ አላህ ሱብሓነሁ ወተዓላ የእርሷን ክብር ነው ያስቀደሙ። ፈላ ዩእዘይን፣ በተኩላ ሰዎች አይደፈሩምና እርሳቸው እያለ ክብራቸውን ያስጠብቅላቸዋል። የእርሷንም የእርሱንም ሁለታቸውንም ከዚያ ጋር ጸያፊ ነገር እንዲዘጋላቸው የተደነገገ ድንጋጌ ነው እርሱ ማለት ነው። እንዲሁም ደግሞ ሽቶን አልከለከላትም። ነገር ግን አሁንም ወንድ ልጅ በዚያ ነገር ተማርኮ ወደ ኃጢአት እንዳይጠራት እንዳይስባት ለመዝጋት ተብሎ እንጂ ያንን ነገር በባዕዶ ወንድ ስር ስትሄድ እንዳትቀባ የተባለው ሴቶች ጋር ከሆነች ቤተሰቧ ጋር ከሆነች ገብታችኋል። እንዲሁም ባሏ ስር ከሆነች እንደፈለገች ሸዋር ትወሰድበት፣ ሽቶን ከፈለገች ችግር የለውም ይችላል። ከዚህ ያ ነው። ሌላው ለሴት ልጅ የሚያዳላ የሚመስል ነገር ወይም ሴት ልጅን የሆነ ትንሽ ጭቆን ያደረገው ወንድ ልጅን እንትን ያለ ይመስላል የኢስላም ሕግና ስርዓት የሚለውን ትንሽ እሱን ላንሳ። አንደኛ ሰዎች ከአምላካቸው ዘንድ የሚጸድቁት በጾታቸው አይደለም፣ በእምነታቸውና በስራቸው ነው። ሴት እኩል ከወንድ ጋር የመጽደቅ ዕድል ከኃጢአት እንትን ማነው ገነትን የማግኘት ዕድል አላት። ማስረጃ ቃለ ስብሓነሁ ወተዓላ መን ዓሚለ ሳሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕይየነሁ ሐያተን ጠይባ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን። አላህ በሱረቱ ኒሳ ላይ ሲናገር ምን አለ? መን ዓሚለ ሳሊሐን ሚን ዘከሪን አው ኡንሳ፣ ከወንድም ሆነ ከሴትም ከእነርሱ አንዳቸው ያመነና መልካምን የሰራ ለእነርሱ በምድራዊ ህይወታቸው ጥሩ ህይወትን እሰጣቸዋለሁ፣ እንዲሁም በሰሩት ስራ ምክንያት በቀጣዩ ዓለም ምንዳቸውን እከፍላቸዋለሁ አለ። አላህ ስብሐነሁ ወተዓላ ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓት ሊዩድኺለ አልሙእሚኒነ ወልሙእሚናት ጀናቲን ይላል በሱረቱል ፈትሕ ላይ ማለት ነው። የወንድ አማኞችንም የሴት አማኞችንም ገነትን ላስገባቸው ቃል ገብቼላቸዋለሁ እያለ አላህ ስብሐነሁ ወተዓላ ይናገራል። ይሄ ነው እንዳውም ይበልጥ እንክብካቤ ያደረገው ኢስላም ለሴት ልጅ ነው። ምክንያቱም እንክብካቤ ያስፈልጋታልና እርሷ በደንብ አዳምጪ። አዳም ገና ከሰው ልጅ ታሪክ ልጀምርላችሁ። አምላክ አላህ ስብሐነሁ ወተዓላ አዳምን ምን እንዳለው ተመልከቱ። አዳም ሆይ አለው ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ አለው። አዳም ሆይ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው። አደራ የእኔን ትእዛዝ አስቶ ኃጢአትን እንዳያሰራችሁ ተጠንቀቁት፣ እንዳትሰሙት፣ ከገነት እንድትወጡም እንዳያደርጋችሁ። ከገነት ከወጣችሁ አንተ ትለፋለህና አለው። አየሽ፣ የመልፋትና የመድከም ለፍቶ ሰርቶ ጥሮ ግሩ የማስተዳደርን ኃላፊነትና የመጀመሪያው በወንድ ልጅ ላይ ተጫነ። ሴትስ 5 ሳንቲም ለቤት አስቤዛ የማውጣት ኃላፊነት ግዴታ እንደሌለባት ታውቃላችሁ። በኢስላም ሚሊዮነር ብትሆን ቢሊዮነር ብትሆን የፈለገ ቢሆን እርሱ ተሸክሞ የማስተዳደር ግዴታ አለበት እንጂ በእርሷ ላይ ምንም አይነት ወጪ የለባት። ያንን ሰርቶ የማስተዳደር ኃላፊነት በእርሱ ላይ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ይህን ጥያቄ ተጠየቁ። አንደኛው ሰሃባ ወንድ ልጅ መጣና ጠየቃቸው፣ ያ ረሱለላህ ሀል ሊዘውጃቲና ዐለይና ሐቃ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም አን ቱጥዒመሃ ኢዛ ጠዒምት ወተክሱሃ ኢዛ እክተሰይት ወላ ተድሪብ ልወጅህ ወላ ትቀቢህ ወአላ ተህጁርሃ ኢላ ፊል በይት። ሰውየው መጣና አንቱ የአላህ መልእክተኛ ሆይ ለመሆኑ ሚስቶቻችን በእኛ ላይ መብት አላቸው ብለው ጠየቀ። በል አሉት። አዎ አሉት ነቢ ሰለላሁ ዐለይሂ ወሰለም መብት አላቸው እንጂ አሉት። ከዚያም ጥቂቱን ገለጹለት። በባልና በሚስት መካከል ሊኖር የሚገባውን መብት ነው ሰውዬ የጠየቀውና ያን ጠቀሱለት። ምን አሉት? ስትበላ ልታበላት ግድ አለብህ፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት። አያቸው አይደል? ካገባህበት ጊዜ ጀምሮ አብራችሁ እስከኖራችሁበት ዘመን ድረስ ማንኛውም ወጪ አንተን ነው የሚመለከተው። እርሷ ሀብታም ነችና እርሷ እየሰራች ነውና ለእኔ ማምጣት አለባት፣ ይህንን ማስተዳደር አለባት ብሎ ሂሳብ የለም በኢስላም። አንደኛ እርሱ ነው ቻላ። ሌላኛው ነገር በኢስላም ለሴት ልጅ የተደረገ ትልቅ እንክብካቤ፣ ሴት ልጅ ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጿት ሴት ልጆችን ወልዶ ያሳደገ ሰው ለአቅመ ሔዋን እስኪደርሱ ድረስ ዋጋው ገነት ነው ብለው አስቀምጠዋል። ተመልከቱ ሴት ልጅን ምን ያክል ሰውየው ተንከባክቦ ማሳደግ እንዳለበት፣ እርሷን ማሳደግ ዋጋዋን ገነት አድርጓል ኢስላም። ታውቃላችሁ ወንድ ልጁን ተንከባክቦ ያሳደገ ገነትን ያገኛል የሚል የለም። ምንዳን ያገኛል በእርግጥ ግን ገነት ነው ዋጋው የተባለው ለሴት ልጅ ነው።
በጣም እንክብካቤ ትኩረት አድርገን እንድንሰጥ ነው አላህ ይሄንን የደነገገው ለሴት ልጅ ማለት ነው። ምክንያቱም እንክብካቤ የተሻለች እርሷ። ወንድ ልጅ በጉልበቱ በምኑም ራሱን እንደምንም ብሎ ያስተዳድር ይችላል አይደለ? ሴት ልጅ ግን እንደዛ አይደለች። ስለዚህ ሴት ልጆችን መንከባከብን ዋጋው ገነት አድርጓል። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ ብንታኒ አው ኡኽታኒ አው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀ ላህ ፊሂነ አድኸለሁ ላሁ ልጀና አሉ ነቢ ሰለላሁ ዐለይሂ ወሰለም። ሴቶች ልጆችን ኑሮት እነርሱን ተንከባክቦ ያሳደገ አላህ ገነትን ያስገባዋል አሉ። ተመልከቱ፣ ከልጅነቷ ጀምሮ እስከ ለአቅመ ሔዋን እስክትደርስ ለትዳር እስክትደርስበት ጊዜ ድረስ ያለውን እድሜዋን የገነት መንገድ አድርጎታል አላህ። እርሷን መንከባከብ ዋጋቸው ገነት ነው፣ ተንከባከቡ ብሏል። ሁለተኛ እሺ ካገባች እስከምታረጅ ድረስ ከባሏ ጋር ባለችበት ዘመን ያለውን ህይወቷንስ አሁንም ልክ እንዲሁ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰውና መልካም ሰው ብሎ ማለት ከአምላኩ ዘንድ ለሚስቱ መልካም ሆኖ የተገኘ ነው ብሎ ተናገሩ። አያችሁ፣ በደንብ አስተውሉት። ባል ለሚስቱ ይበልጥ ትኩረት እንዲያደርግና እንክብካቤን እንዲሰጣት በቃ አላህ ደነገገ። ይሄንን ምን አለ? ከሁላችሁም መልካም ሰው ማለት ከኔ ዘንድ ለሚስቶቻችሁ መልካም ሆኖ የተገኘ ነውና ለሚስታችሁ መልካም ሆናችሁ አሳዩኝ መልካምነታቸው ብሏል አላህ። አያችሁ። አሁንም ሶስተኛ ከወለደች ካረጀች በኋላ እናት ከሆነችስ በኋላ ሴት ልጅ ተመልከቱ፣ እስከ ህይወቷ ፍጻሜ ድረስ እናት ትሆናለች አይደለ? የዛኔም አሁንም ገነትን ማግኘት የፈለገ እናትን ይንከባከባሉ ነብዩ ሰለላሁ ዐለይሂ ወሰለም። ተመልከቱ፣ ከተወለደች ጀምሮ እስከ መጨረሻ ህይወቷ ድረስ እርሷን መንከባከብ ገነት ነው ዋጋው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ወጣት መጣና ለዚህ ማስረጃ ልስጣችሁ። አንተ የአላህ መልእክተኛ ሆይ ለጂሃድ ይፍቀዱልኝ አላቸው። ጂሃድ ሰሃቦችን እየመለመሉ ነብዩ ሰለላሁ ዐለይሂ ወሰለም አለከ ዋሊዳ አሉት። ነብዩ ሰለላሁ ዐለይሂ ወሰለም እናት አለችህን አሉት። ቃለ በላ ነዓም አለ። እንዴት አወቁ አትሉም? ይሄን ነገር ለእናቱ ብቸኛ ልጅ ነበር ልጁ። ነቢያችን ሰለላሁ ዐለይሂ ወሰለም እኛ አምላክ ናቸው አንልም። አሁን እዚህ ጋር ተመልከቱ። አምላክ በሰጣቸው እውቀት ግን ሰዎች ያለባቸውን ችግር ይረዱ ነበር፣ ያውቁ ነበር። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? እናት አለችህ አይደል አሉት። አዎ አለች። ኢዝሀብ ፈጃሂድ ፊሃ አሉት። ሂድና እናትህን አገልግላት። ፈኢነ ልጀነተ ተሕተ ቀደመይሃ ገነት ያለችው ከእግሯ ስር ነው አሉት ነቢ ሰለላሁ ዐለይሂ ወሰለም። እዚህም ገነት ልታገኝ ነው አይደል የመጣኸው? እናትህ ስራ አለ፣ ሂደህ እርሷን ተንከባክበህ ገነትን አገኝ አሉት። ያ ሰላም። እና ነቢያችን ሰለላሁ ዐለይሂ ወሰለም ለሴት ልጅ ይህን ያክል ሁሉ ተናግረዋል። ሴትን መንከባከብ ዋጋው ገነት እንደሆነ አስተምረዋል። ነገር ግን እንዲህ አይነት ሐዲሶች ለወንድ አልተነገሩም። ምክንያቱም ወንድ ልጅ በተፈጥሮ ራሱን ተንከባክቦ ማቆየት ይችላል። አይታችሁት ከሆነ ሴት ልጅስ እንክብካቤ ትፈልጋለች። አላህ የፈጠራት አምላክ ከማንም በላይ ስለሚረዳት እርሷን መንከባከብን ዋጋው ገነት አድርጌያለሁኝ አለ። ይበልጥ ሰዎች ተሽቀዳድመው እንዲንከባከቧት ዘንድ ልጅም ሆና ወጣትም ሆና አርጅታ አያችኋል። ይሄ ነው። ሌላኛው ነገር የሚገርምሽ በኢስላም ታላቅ ደረጃ ያለው ከወንድ ልጅ ሴት ልጅ ነች። ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሰውየው መጣና ምን አላ? ያ ረሱለላህ መን አሐቁ ናሲ ቢሑስኒ ሱሕበቲ አላቸው። አንቱ የአላህ መልእክተኛ ሆይ እዚህ ዓለም ላይ ከሰዎች ሁሉ የእኔ መልካምነት የሚገባው ለማን ነው አላቸው። ኡሙካ አሉት ነቢ ሰለላሁ ዐለይሂ ወሰለም። ለእናትህ ነው አሉት። ሱመ መን አላቸው። ከዚህ አስቀጥሎ አላቸው። ሱመ ኡሙካ አሁንም እናትህ ነች ሁለተኛም አሉት። ሱመ መን አላቸው። ሶስተኛ አሁን አስቀጥሎ ስለማን ነው አላቸው። ሱመ ኡሙክ ሶስተኛም ለእናትህ ነው መልካምነት የሚገባው አሉት። ሱመ አላቸው። ከዚያስ ሱመ አቡክ በአራተኛውም አባትህ፣ ከዚያም ፈልአቅረብ ወልአቅረብ ከዚያም የሚቀጥሉ የቅርብ ዘመዶች ብለው ተናገሩ። ኢስላም ለሴት ልጅ በጣም ልዩ ትኩረት የሰጠ ያ ጀማዓ ከሌላው በተለየ መልኩ። ልቀጥልላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ተጠየቁ አንድ ቀን እንደው ይህችን ዓለም አዩአት እርሱ አንቱ የአላህ መልእክተኛ ከዚህ ዓለም ውድ ነገር እስኪ ምን አያቸው ነገሩን ተብለው ተጠየቁ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሑቢበ ኢለየ ሚን ዱንያኩም ሃዚሂ አኒሳ እንደው ከዚች ከዓለም እንደው ውድ ነገር እኔ ያየሁት ሴት ልጆችን ነው ብለው ተናገሩ። ሑቢበ ኢለየ ሚን ዱንያኩም ሃዚሂ አኒሳ ከዚች ከምድራዊ እንደው እዚህ ምድር ላይ ከሚገኙ ምድር ካየኋት ከእርሷ ውብ ነገር ያየሁት ሴት ልጅ ነው ብለው ተናገሩ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተክረሁ ልበናት ፈኢነሁነ ልሙእኒሳቱ ልጋሊያት አሉ። ሴት ልጆችን አትጥሉ እነርሱ ውዶች ናቸውና። ውድ ተብላ የተገለጸ እርሷ ነች። ጋሊ ታውቃላችሁ? በአረበኛ ቃል በጣም ውድ ነገር ማለት ነው። እጅግ በጣም ውድ የሆነ ነገር ማለት ነው። ሴቶችን አትጥሉ እነርሱ ውድ ፍጥረቶች ናቸውና ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋታል ማለት ነው። ያ ሌላኛው ነገር ባል በሚስቱ ላይ ያለው ሐቅ በጣም የበዛ ይመስላቸዋል ብዙ ሴቶች እና ሴት ምንም መብት የሌላት በባሏ ላይ ይመስላቸዋል። ላ አይደለም።
አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ምን አለ? ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ አለ። ለእነርሱ ለሴቶች ለሚስቶች በባሎቻቸው ላይ ልክ ባሎች በሚስቶቻቸው ላይ ባለው መብት ያክል እኩል ለእነርሱም በዛው ልክ አላቸው ብሎ ተናግሮላቸዋል ሱረቱል በቀራ ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ለሁነ ማ ዐለይኩም ብለዋል። በእናንተ ላይ ያለ ሁሉ በእነርሱም ላይ አለ፣ በእነርሱም ላይ ያለ በእናንተም ላይ አለ ብለው ተናግረዋል። ይህን ይመስላል እንደው በጥቂቱ ማለት ነው። በሌላ ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሐዲስን ተናግረዋል እና እስተውሱ ቢንኒሳ ኸይር አሉ። መጨረሻ ህይወታቸው ላይ አደራ ስለ ሴቶች መልካምን አድርጉ እያሉ ነው የሞቱት። አደራ ስለ ሴቶች መልካምን አድርጉ እያሉ ተናግረዋል። ሴት ልጅ አብራክ ክፋይ ነች ብለዋል። ጀማዓ ፋጢማ በድዓቱ ሚኒ አሉ። ፋጢማ ሴት ልጄ የአብራኬ ክፋይ ነች እኮ እርሷ እያሉ ይናገሩ ነበር። ያሰላም አኒሳኡ ሸቃኢቀ ሪጃል ሴቶች የወንዶች አብራክ ክፋይ ናቸው ወይም እኩዮች ናቸው እያሉ ተናግረውላታል ማለት ነው። ሌላው ከዚህ ይበልጥ በቀጣዩ ዓለም ገና ገነት ይገባል አይደል ወንድ ልጅ። ሴቶች ግን ቀድመው እዛ እንደሚኖሩ ታውቃላችሁ። አላህ ስብሐነሁ ወተዓላ ሴት ልጅን መርጧታል። በቃ የገነት ቀድማ ነዋሪ አድርጓታል። ሑረል ዒን ይባላሉ እና በዚህ ሁሉ አላህ ስብሐነሁ ወተዓላ ለይቷታል ማለት ነው። ይህን ይመስላል